64 ተሳፋሪዎችን ጭኖ ከጎንደር አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በድንገት ገብረ ጉራቻ ከተማ ላይ ሲደርስ አንድ ሰው ጫነ። በምቀኝነት ተነሳስቶ ለገዛ ጓደኛው ጉድጓድ የቆፈረው ግለሰብ ጓደኛው በመዘግየቱ በቆፈረው ጉድጓድ ችግኝ ተከለ። የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን። መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። ይቅርታ አጥፍተናል፣ ከመበደራችን በፊት ብዙ መጠጣት አልነበረብንም፣ በልበል ያለኝ ጓደኛዬ ነው፣ ሺህ ዓመት አይኖርም ብሎ ሺህ ብር እንድበደር ያሰመጠኝ የሚሉ መሰል የተበዳሪ ድምጾች እየተሰሙ ሲሆን መንግስት ድምጻቸውን ከሰማ ይስማ፣ አለበለዚያ እየመጡ ነው። የቤተሰብ ጨዋታ ላይ ያለው መኪናና የኢትዮጵያ ሰላም መች ነው የሚመጡት? ነጋ ጠባ 00 እየተባለ ቢጮህብንም በተደጋጋሚ እንደምናየው ከሆነ 00 የሆነው መኪናው ሳይሆን ሽልማቱ ነው። ኑግና ለውዝ ከፍተኛ የሆኑ የቅባት እህሎች ናቸው ተብሎ ቢታመንም አዲስ በተገኘ ጥናት ከፍተኛ ቅባት ባለስልጣኖች ናቸው። ኢትዮጵያ ውስጥ ያሉት ባለስልጣኖች ኪሳቸው ቢጨመቅ ለ2000 ሰዎች የስራ ዕድል የሚፈጥር የዘይት ፋብሪካ የሚከፍት ሲሆን ባለስልጣናቱ ግን የኪሳቸው ወዝ በደሞዝ ብቻ የመጣ እንደሆነ በተደጋጋሚ ይናገራሉ። የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለበልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። በጣም ወድጄዋለሁ። የዩኒቨርሲቲ ተማሪዎች ስጋ ሲበሉ አበል እንደበሉ አይነት ደስታቸው ወደር የለውም። ስለዚህም ዩኒቨርሲቲዎች ትምህርቱ ላይ ብቻ ሳይሆን ወጡም ላይ ትኩረት ሊያደርጉ ይገባል። አለበዛ ተማሪዎቹ ከዩኒቨርሲቲ እንደወጡ መጀመሪያ የሚበሉት ሙስና ነው። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛ ነው ያዘነብነው ቢልስ?